አድማ ብተኖቹ ድሽቃውን እንዳይሰራ በማድረግ ታሪክ ሰርተዋል። ፋኖ አገዛዙ ሲጠቀምባት የነበረችውን አምቡላንስ በማረኩና ለጤና ተቋም ማስረከቡን ማስታውቋል። በእስራኤልና ሊባኖስ መካከል በአሜሪካ አደራዳሪነት የ10 ቀን የተኩስ አቁም ስምምነት ተወስኗል። እንዲሁም ከሆርሙዝ ሰርጥ ለቀረ የተኩስ አቁም ስምምነት ሙሉ ለሙሉ ክፍት መሆኑም ታውቋል። ሰላም ጤና ይስጥልኝ ውድ የተራራቢ ቤተሰቦች፣ የዕለቱን ሰበር መረጃዎች ይዘናል። አብራችሁን ቆዩም። አድማ ብተናዎቹ ዲሽቃውን እንዳይሰራ በማድረግ ፋኖን መቀላቀላቸው የታወቀ ሲሆን በመካነ ሰላም ግንባር አድማ ብተና እየፈረሰ ሲሆን የ22ኛ ሻለቃ አድማ ብተና የዲሽቃ ምድብተኞችን ፋኖ ተቀብሏል። የአፋብን ምስራቅ አማራ ቀጠና ምኒልክ እዝ 105ኛ ኮር ሰብሳቢ ሻለቃ አብነው ታደሰ እና የሥራ አስፈጻሚ አርበኛ ተስፋ ማረ የ29ኛ ክፍለ ጦር አዛዥ አርበኛ ስንደው ገዜና የክፍለ ጦር ዘመቻ መምሪያ ኃላፊ አርበኛ መብራቱ ጫብሲ የክፍለ ጦር ፖለቲካ ዘርፍ ኃላፊ አርበኛ መምህር አለማየሁ እንዲሁም የክፍለ ጦሩ ህዝብ ግንኙነት ዘርፍ ኃላፊ አርበኛ አስማማው ፈንታው ለአድማ ብተና አባላቱም ደማቅ አቀባበል እንዳደረጉላቸው ታውቋል። ወንድማዊ አቀባበል የተደረገላቸው ከጠላት የከዱ አድማ ብተናዎች ወደ የቤተሰቦቻቸው መሄድ ከፈለጉ የመሳሪያ ዋጋ እንዲከፈላቸው የሚል ትዕዛዝ የወረደ ሲሆን አሊያም ደግሞ እንታገላለን ካሉ ከነ መሳሪያቸው እንዲታገሉም የሚል አቅጣጫ ተቀምጧል። የዲሽቃ ምድብተኞች ወደ ፋኖ የመጡት ቀንና ማታ በየተራ ሲሆን አንዱ ሻለቃ አብነው ጋር ሲገባ ሌሎች የክፍለ ጦር አመራሮች ወዳሉበት ስፍራ ተጉዘውም ተደብልቀዋል። ከ87ኛ ክፍለ ጦር የከዱ መከላከያዎችም እንዳሉም የአፋብን ምስራቅ አማራ ቀጠና ምኒልክ እዝ የህዝብ ግንኙነት ኃላፊ አስታውቋል። በተያያዘ ዜና ፋኖ ያገዛዙ ወታደሮች ለጦርነት ሲጠቀሙባት የነበረችውን አምቡላንስ በማረክ ለህዝብ አገልግሎት እንድትውል ማድረጉ ተሰምቷል። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ በላይ ዘለቀ እዝ ስር በአርበኛ ተሾመ አበባው የሚመራው 204ኛ አስቻለው ደሴ ኮር ከጸረ አማራው አገዛዝ ወታደራዊ መረካትን አምቡላንስ ለብናት ወረዳ ቋሊሳ ጤና ጣቢያ ማስረከቡን የኮሩ ህዝብ ግንኙነት ኃላፊ ገልጿል። አገዛዙ ለጤና አገልግሎት የሚውል ተሽከርካሪዎችን ለውትድርና ተግባር በመዋል ጸረ ህዝብነቱን እያሳየ ባለበት በዚህ ወቅት ፋኖ ማርኮ ለጤና ጣቢያው ማስረከቡ በህዝቡ ዘንድ ከፍተኛ አድናቆትና ምስጋናን አትርፏል ሲሉም የፋኖ አመራሩ ገልጸዋል። በእዙ ስር 204ኛ አስቻለው ደሴ ኮር እቴጌ ጣይቱ ክፍለ ጦር አርበኞች በወሰዱት እርምጃ ነው ይህችው አምቡላንስ ከጠላት እጅ መማረካቸውንም ያስታወሱት የአገዛዙ ጦር የእናቶችን እና የህሙማንን ህይወት ለመታደግ የተመደቡ አምቡላንሶችን ሳይቀር ለጦር መሳሪያና ለወታደር ማመላለሻነት በመጠቀም ዓለም አቀፍ የጦር ህግጋትንም ሲጥስ ቆይቷል በማለትም ከሰዋል። ይህችም በፋኖ ቁጥጥር ስር ያለችው አምቡላንስ ለታለመላት ቅዱስ ዓላማ እንድትውልና የወገኖቻችንን ህይወት እንድትታደግ በማሰብ ፋኖ ለብናት ወረዳ ቋሊሳ ጤና ጣቢያም ማስረከሙን ገልጸዋል። ይህም የፋኖ ትግል የህዝብና የህልውና እንዲሁም የደህንነትና ክብርን በማስጠበቅ መሆኑን በተግባርም ያረጋገጠ ክስተት ሆኖ ተመዝግቧል። የጤና ጣቢያው ሰራተኞችና አካባቢው ነዋሪዎች ፋኖ ላሳየው ቀና ተግባር ምስጋናቸውን ያቀረቡ ሲሆን ያገዛዙ ጦር ለህዝብ ንብረት ግዴለሽነቱንና ጸረ ህዝብነቱን አጥብቀው ኮንነዋል። በሌላ በኩል 204ኛ አስቻለው ደሴ ኮር በሁሉም ግንባሮች ያገዛዙን ሰራዊት አይቀጡ ቅጣት እየቀጣ መሆኑንና ድሉንም አጠናክሮ እንደሚቀጥልም የ204ኛ አስቻለው ደሴ ኮር የህዝብ ግንኙነት ኃላፊም አስታውቋል። በእስራኤልና ሊባኖስ መካከል በአሜሪካ አማካኝነት የ10 ቀን የተኩስ አቁም ተደርሶ ከእኩለ ሌሊት ጀምሮም ተግባራዊ መሆኑ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስምምነቱ ለ10 ቀናት ብቻ የተደረሰ ቢሆንም ሊራዘም እንደሚችልም ጠቁመዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከሊባኖስ ጋር ታሪካዊ ሰላም ስምምነት እድልን ይፈጥራል ብለዋል። በኢራን የሚደገፈው ሄዝቦላ የተኩስ አቁሙን እንደሚያከብር ጠቅሶ በኋላ ላይ በሁሉም የሊባኖስ ግዛቶች የተሟላ ጥቃቶችን ማቆም እንዲያካትትና የእስራኤል ጦር በነጻነት እንዳይንቀሳቀስም ጠይቋል። ኔታንያሁ ጦራቸውን በደቡባዊ ሊባኖስ ውስጥ 10 ኪሎ ሜትር ያህል ዘልቆ በመግባት የደህንነት ቀጠና ውስጥ እንደሚቆዩ የተናገሩ ሲሆን ይህ ግን ከሄዝቦላ ፍላጎት ውጭ መሆኑ ታውቋል። አሜሪካ የሊባኖስ መንግስት ሄዝቦላ እስራኤል ላይ ጥቃት እንዳይፈጽም ለማድረግ ተጨባጭ እርምጃዎችን መውሰድ ይኖርባታል ብሏል። ሄዝቦላ እስራኤል ክህደት ከፈጸመች ጣቴ ቃታ ላይ ነው ሲልም አስጠንቅቋል። ስምምነቱን ተከትሎም ጦርነት ሸሽተው የወጡ ሊባኖሳውያን ወደ ቀያቸውም እየተመለሱ እንደሚገኝ ቢቢሲ ዘግቧል።
ሆርሙዝ ሰርጥ ለቀረው የተኩስ አቁም ጊዜ ሙሉ ለሙሉ መከፈቱን ኢራን አስታውቃለች። የሆርሙዝ ሰርጥ ለቀረው የተኩስ አቁም ጊዜ ሙሉ ለሙሉ ክፍት እንደሚሆን የኢራን የውጭ ጉዳይ ሚኒስትር አባስ ኢራግቺ አስታውቀዋል። ኢራግቺ ሊባኖስ ውስጥ በተደረገው የተኩስ አቁም መሰረት በሆርሙዝ ሰርጥ በኩል የሚደረገው የሁሉም የንግድ መርከቦች ጉዞ ለቀሪው የተኩስ አቁም ጊዜ ሙሉ ለሙሉ ክፍት እንደሚሆን ታውጇል ብለዋል። ለ40 ቀናት የተዋጉት አሜሪካና ኢራን በፓኪስታን አሸማጋይነት የሁለት ሳምንታት ተኩስ አቁም መፈጸማቸው ይታወሳል። ይህ ተኩስ አቁም ስምምነትን በሚቀጥለው ሳምንት ረቡዕ ይጠናቀቃል። የውጭ ጉዳይ ሚኒስቴር የመርከቦች ጉዞ የሚካሄደው የኢራን እስላማዊ ሪፐብሊክ የወደብና ማሪታይም ድርጅት አስቀድሞ ባሳወቀው የተቀናጀ መስመር በኩል እንደሆነም ገልጸዋል። ለኢራን ውሳኔ ምላሽ የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ሰርጥ ሙሉ በሙሉ ክፍት መሆኑንና ለሙሉ ጉዞ ዝግጅት መሆኑንም አሁን አስታውቃለች፣ አመሰግናለሁ ብለዋል። የካቲት ላይ በአሜሪካና እስራኤል ጥቃት የተከፈተባት ኢራን ብዙ ከዓለም ነዳጅ ማጓጓዣ መስመሮች መካከል በርካታ መርከቦችን በማስተናገድ ቀዳሚ የሆነውን የሆርሙዝ ሰርጥንም ዘግታ ቆይታለች። ለዚህም እገዳ ምላሽ የሰጠችው አሜሪካ ደግሞ በዚህ ሳምንት መጀመሪያ በወሽመጡ በኩል ወደ ኢራን ወደቦች ጉዞ እንዳይደረግም ከልክላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥን ለንግድ ስራ ሙሉ ለሙሉ ክፍት መሆኑን ያረጋገጡም ሲሆን ሆኖም ከአሜሪካ ጋር እየተደረገ ያለው የሰላም ድርድር እስኪጠናቀቅ ድረስ በኢራን ወደቦች ላይ ጣለው ገዳም እንደሚቀጥል አስታውቀዋል። አሜሪካ በኢራን ላይ ጣለችው የባህር ኃይል ከበባው በሙሉ ኃይል ተፈጻሚነት ይቀጥላል። ይህ ከበባ የሚመለከተው ኢራንን ብቻ እንደሆነም ገልጸዋል። ይህ እገዳ የሚነሳው ከአሜሪካ ጋር እየተደረገ ያለው ስምምነት 100% ሲጠናቀቅ ብቻ እንደሆነም ትራምፕ ጠቁሟል። አብዛኛው የድርድር ነጥቦች አስቀድመው የተቋጩ በመሆናቸው የቀረው ሂደት በጣም በፍጥነት እንደሚጠናቀቅ ፕሬዝዳንቱ ያላቸውን እምነት ገልጸዋል። በመጨረሻም የሆርሙዝ ሰርጥን መከፈት ተከትሎም የነዳጅ ዋጋ እያሽቆለቆለ እንደሚገኝ ታውቋል። የሆርሙዝ ሰርጥ ተኩስ አቁም ስምምነት ቀሪ ቀናት ለሁሉም የንግድ መርከቦች ሙሉ በሙሉ ክፍት መደረጉን ኢራን ባወጀች ጥቂት ደቂቃዎች ውስጥ የነዳጅ ዋጋም በከፍተኛ ሁኔታ ወርዷል። ዛሬ አርብ ጠዋት ላይ እስከ $98 ደርሶ የነበረው የብሬንት ድፍድፍ ነዳጅ ዋጋም ወጃውን ተከትሎም አንድ በርሚል ከ$90 በታች አሽቆልቁሏል። የድፍድፍ ነዳጅ ዋጋ ከጦርነቱ በፊት ከ$70 በታች የነበረ ሲሆን በመጋቢት ወር መጀመሪያ ላይ ከ$100 በላይ መድረሱ ይታወቃል። የመጋቢት ወር ማብቂያ ላይ ደግሞ እስከ $119 ተሰቅሎ እንደነበር ይታወቃል። አሁን የሆርሙዝ ሰርጥ ለንግድ መርከቦች ሙሉ በሙሉ ክፍት መደረጉን ኢራን በማወጇም ዋጋው በአንድ ቀን ከ$98 ወደ ዶላር በ10% ቀንሶም ከ$90 በታች መሆኑ ታውቋል። ይሁን እንጂ ያዝልቀው ከማለት ውጭ የመካከለኛው ምስራቅ ሁኔታ በፍጥነት ተለዋዋጭ ስለሆነ በቀጣይ ሳምንታት ምን እንደሚፈጠር ከወዲሁ መገመት አስቸጋሪም አድርጎታል።